الله يحييك، جزاك الله خير، بارك الله فيك اخونا الغالي. ወንድማችን ኡስታዛችን ሳዳት የነገረን ነገር በጣም ጠቃሚ ነገር ነው። ኢትባዕ ግድ ነው። የነብዩ ሰለላሁ ዐለይሂ ወሰለም የሰሃቦችን የታቢዒዎች የአትባዕ ታቢዒን የቀደምት መልካም ሰለፎችን መንገድ ግንዛቤ መከተል ግድ ይላል። ለማንኛውም ቁርአናዊ እና ሐዲሳዊ ንጹህ ግንዛቤ የሚገኘው ከሰለፎች ዘንድ ነው። ይህን የተናገሩት ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከሰዎች ሶስት ክፍለ ዘመን ላይ ያሉትን ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም አወድሰዋቸዋል። አያቸው አይደለ? ስለዚህ ከምን አንፃር ነው ያወደሷቸው? ከተክለ ሰውነታቸው ነው? ከውበታቸው ነው? ወይንስ ከጥንካሬያቸው ነው? ከምናቸው ነው? ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ ሰዎች ይህንን ያወደሷቸው ከምን አንፃር ነው ከተባለ ከንጹህ ግንዛቤያቸው ነው። ስለዚህ ለዲን ያላቸው መልካም ጥሩ ግንዛቤ፣ ያ የሰለፎች ግንዛቤ እሱ ንጹህ ነበር፣ ቢድዓ ያልተቀላቀለበት ገብታቸው። ከዚያ በኋላ ሰዎች ተነሱ፣ ቢድዓን ፈጠሩ፣ አመጡ። አጠቃላይ ኢትባዕ ግድ ነው እየነገረን ያለው ትክክለኛ የሆነ ነገር ነው። የሰለፎች ሁላ ምክር ነበር። አብዱላህ ብን መስዑድ ምን አለ? ኢተቢዑ ወላ ተብተዲዑ ፈቀድ ኩፊቱም ይላል። ተከተሉ ነቢ ሰለላሁ ዐለይሂ ወሰለምና ሰሃቦችን፣ አዲስ ነገርን አትፍጠሩ እነርሱ በቅተዋቸዋልና ብሎ ይናገራል። አሁን ነቢ ሰለላሁ ዐለይሂ ወሰለምና ሰሃቦች ቀናን ጎዳና ለመረዳትና ለማግኘት በቅተውናል። ሌላ አዲስ ግንዛቤና አዲስ መንገድ አያስፈልግም። አላህም በቁርአን ላይ ያመላከተን ይሄን ነው። ወሳቢቁነ አልአወሉነ ሚነል ሙሃጅሪን ወልአንሳር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም ወረዱ ዐንሁ ይላል። እነዚያ ቀዳሚዎቹ የመጀመሪያዎቹ አለ፣ እነሱም ከሙሃጅሮችና ከአንሳሮች የሆኑ አለ፣ እንዲሁም እነርሱን በጥሩ የተከተሏቸው እያለ ይናገራል። ወለዚነ ተበዑሁም ቢኢሕሳን አይ ቢዱን ኢብትዳዕ፣ አዲስ ነገርን ቢድዓ ሳይፈጥሩ በትክክለኛው መንገድ ሙሃጅርና አንሳርን የተከተሉ እያለ አላህ ወደሳቸው። ይህን ይመስላል። ጀዛከላሁ ኸይራን ወባረከላሁ ፊክ ኡስታዝ። እሺ ከላይ ሶስት ክርስቲያን አላችሁ መሰለኝ። ሚፍታህ የሚለው ክርስቲያን ነኝ ብለሃል። ክርስቲያን ነህ? የተነሳ ይሰማል? እሺ መይሙና ሁሱ ሰላም አለይኩም። ወአለይኩም ሰላም። ክርስቲያን ነኝ አንተና? ላ የሆነች እህታችን ነው መግባት የፈለገችውና ለየሆነ ጥያቄ ነበራት። እሺ አለች። አንተ ጋር ነች? ይሰማል? ሙስሊም ክርስቲያን ወንድሞቻችን ከአንድ በላይ ማለት ማፍቀር ይቻላል ወይስ ትዳር መያዝ ይቻላል አይቻልም? በክርስቲያን አንቺ ክርስቲያን ነሽ? አዎ። እሺ በእስልምና ፍቅር ምናምን የሚባል ከትዳር በፊት የለም። ፍቅር አለው በኢስላም ከሆነ አዎ አለ። ነገር ግን መቼ፣ እንዴት፣ ማንን የሚለውን ነገር ማወቅ አለብን። መቼ ነው ፍቅር ያለው ከተባለ ከትዳር በኋላ ነው። ከትዳር በፊት ፍቅር የሚባል ነገር የለም። ከትዳር በፊት ፍቅር ሳይሆን ሰይጣን በሰዎች ላይ ያጠመደው የሆነ የእሳት ወጥመድ ነው። እዛ ውስጥ ይከታቸዋል፣ ወደ እሳት ይወስድባቸዋል። ነገር ግን ሰውየው ካገባ በኋላ የሐላል ሚስቱን ያችን ያፈቅራል። መቼ ነው የሚያፈቅረው? ካገባ በኋላ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አፍቅረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ? ኢኒ ቀድ ሩዚቅቱ ሑበሃ አይ ሑበ ኸዲጃ፣ እኔ የሚስቴን የኸዲጃን ፍቅር ተለግሻለሁኝ አሉ። ያቻለ ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሚስታቸውን ኸዲጃን በጣም ይወዷት ነበር፣ በጣም ተወዳቸው ነበር። ስለዚህ ያ ነው እንጂ ያለው ከትዳር በፊት እንደዚህ ፍቅር የሚባል ነገር የለም። ኦኬ ማለቴ ማግባት እኮ ነው ማለት 1 2 3 ማግባት ይቻላል አይቻልም? እኔ ማለት ይሄንን ያልኩበት ምክንያት እኔ ክርስቲያን ነኝ፣ ከአንድ በላይ አይቻልም በክርስቲያን በሚለው ሐሳብ አቅርቤ ነው። እሺ ክርስትና ላይ ከአንድ በላይ ማግባት አይቻልም የሚለው ትጋና ያለው የለም። እሺ የለም፣ እንደሱ ነው። ይቻላል ነው።
መጽሐፍ ቅዱስ ላይ ከአንድ በላይ ማግባት አይቻልም የሚል ጥቅስ የትኛውም ቦታ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። እንዳውም አምላክ የሚያናግራቸው አምላክ ቃሉን የሚገልጥላቸው ነቢያቶች መጽሐፍ ቅዱስ ላይ ከአንድ በላይ አግብታ ታገኛለች። ሙሴ ብዙ ሚስት አለው፣ ከአንድ በላይ ሚስት አለው። ልክ እንዲሁ አብርሃም ከአንድ በላይ ሚስት አለው። ልክ እንዲሁ ዳዊት ከአንድ በላይ ሚስት አለው። እነዚህ ሁሉ ሰለሞን 700 ሚስቶች አሉት፣ 300 ቁባቶችም አሉት። አስቡት። እና እነዚህ ሁሉ ሚስቶች አግብተዋል። አንዲት ቦታ ግን እግዚአብሔር ለምን ከአንድ በላይ ያገባቸው ብሎ የተቃወመባቸው ቦታ የለም። ኃጢአት ቢሆን ዝም ይላቸዋል እግዚአብሔር? እናንተ ኃጢአት ነው አላቸው፣ ዝሙት ነው ብሎ ነገሯቸው። እናንተን ከአንድ በላይ ማግባታቸው ነብያቶች። እሺ ይህን ከባድ ኃጢአት ላይ እየወደቁ እግዚአብሔር አትዘሙት ብሎ ተናግሯል አይደለ? ከአስርቱ ትእዛዛት መካከል። ስለዚህ እንደዚያ ብሎ የከለከለውን ነገር እንዴት እነዚህ ደፍረው ይሄ ሁሉ ነብያት ኃጢአት ላይ እየወደቁ እንዴት ዝም አላቸው? ኃጢአት ስላልሆነ ነው። ይዟቸዋል አይደል? ነገር ግን ከአንድ በላይ ማግባትን ኢስላም እንዴት ያዋል የሚለውን ላስረዳሽ። በመጀመሪያ ለዚህ ትውልድ ብቻ የተደነገገ ሳይሆን ይሄ ለቀደሙት ትውልዶችም የተደነገገ እንደነበር አላህ ይነግረናል በቁርአን ላይ። በሱረቱ ራዕድ ላይ አላህ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬ ነበር፣ ለእነርሱም ሚስቶችን አድርጌላቸው ነበር እያለ ይናገራል። ከዚያም ወዙርያ አለ፣ መልካም ዘሮችንም አድርጌላቸዋለሁኝ አለ። ያቻውርለ ስለዚህ ሚስትን ብቻ ሳይሆን ሚስቶችን ብቻ ከአንድ በላይ ማግባት ላለፉት ነብያትም ተደንግጎ የነበረ ነገር ነው። ዓላማው ምንድነው ነው? አሁን ጥያቄው ብዙ ክርስቲያን የሚመስለው ምንድነው? ከአንድ በላይ ማግባት ሲባል ጊዜ ወንድ ልጅ እንደፈለገ የወሲብ ጥሙን ለማርካት የተደነገገለት ይመስላችኋል? እንደዚያ ከሆነ ስህተት ነው። ምክንያቱም ከአንድ በላይ ማግባትን አላህ ጭራሽ አንዲትን ማግባትን ራሱ ባነሳ ጊዜ አስተውላችሁ ከሆነ በቁርአን ሆነ በሐዲስ ላይ ስለ ትዳር በተነሳ ቁጥር አላህ ስለ መልካም ዘር አስከትሎ ይናገራል። ስለዚህ ዓላማው ምንድነው? ዑመር ኢብኑ አልኸጣብ ተናገረ። ይሄን የቁርአን አንቀጽ እንዴት እንደተገነዘቡ ሰሃቦች ተመልከቱ። ዑመር ኢብኑ አልኸጣብ ምን አለ? ወላሂ ከሚስት ከማግባቴ በስተጀርባ መልካም ዘርን ለማፍራት የሚል ባይኖርም አንድም ባላገባሁ ነበር እያለ ይናገራል። አላህም በቁርአን ላይ የሚያመላክተው ስለ ጋብቻ ባነሳ ቁጥር፣ ስለ ሚስት ባነሳ ቁጥር ስለ መልካም ዘር ያነሳል። ቦታቸዋል አይደል? ወለዚነ የቁሉነ ረበና ሀብለና ሚን አዝዋጅና ወዙርያቲና ይላል። ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርየትን ስለ መልካም ዘር ቀጥሎ ያነሳል። ስለዚህ ሙስሊም አንድም ሆነ ከዚያ በላይ እንዲያገባ የተደረገለት መልካም ዘርን አፍርቶ በምድር ላይ የአምላክን ሕግና ስርዓት ጠብቀው የሚሄዱ የነቢያትን ውርስ ወርሰው ለትውልድ የሚያነጹ የሚያስተምሩ ትውልዶችን ለማፍራት ይሄ ነው ዓላማው። ወጣቻለ አይደል? ይሄን ግን ወደ መጽሐፍ ቅዱስ በምንወስደው ነው ዓላማው ምንድነው ከተባለ ጳውሎስ ምን ይላል? ነገር ግን እንደኔ ባታገቡ ይሻላችኋል። ነገር ግን ማነው እንደኔ ያላገባችሁ እንደኔ ብትሆኑ ይሻላችኋል ካለ በኋላ ነገር ግን ሰው ከሚቃጠል ይሻለዋል እያለ ይናገራል። በስሜት ከሚቃጠል እዚያ ጋር ነው ለስሜት ተብሎ የሚገባው መጽሐፍ ቅዱስ ላይ ነው። አንድ ሰው በስሜት ከሚቃጠል ግን ቢያገባ ይሻለዋል ይላል። ምንድነው ዓላማው? እዚህ ጋር ነው ለስሜት ተብሎ የሚገባው መጽሐፍ ቅዱስ ላይ ነው የተቀመጠው። ነገር ግን በቁርአንና በሐዲስ ላይ ስትሄዱ ጊዜ መልካም ዘርን ለማፍራት የትኛው መከራ ለሰው ልጅ አይምሮ ነው ተስማሚ ነው ነው አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ተዘወጁ አልወሉድ አልወዱድ ፈኢኒ ሙካሲሩን ቢኩም ወልኡመም የውመል ቂያማ አግቡ ካሉ በኋላ አሁንም ስለ መልካም ዘር ስለማፍራት ይናገራሉ። ቀጥለው ያቸው ተዘወጁ አልወዱድ አልወሉድ ተወዳጅና የሆነችዋን አግቡ፣ እኔ የትንሣኤ ቀን በርካታ ተከታዮችን አፍርቶ በመምጣት በነቢያት ላይ ፎክራለሁ እና ነው ከደስታ የተነሳ ነው እና መልካም ዘር ለማፍራት የሚለው ነው። ስለዚህ ያ ነው። ሲቀጥል እንደፈለገ መፈቀድለታል አንድ ሰው ወይ ላ አይቻልም። ገደብ አለው። የማስተዳደር አቅም ሊኖረው ይገባል። መስፈርቶች አሉት። ልክ እንዲሁ ደግሞ ለእያንዳንዷ ሴት የሚገባትን ሊያሟላ ይገባል። እንዲሁ ፍትሐዊ ሊሆን ይገባል። ይታቻል አላህ በቁርአን ላይ ፍትሐዊ መሆን የማትችል ከሆነ አንድ ብቻ አግቡ ብሎ በቁጥር ደረጃ አስቀምጧታል። አንድ ፈንኪሑ ማ ጣበ ለኩም መስና ወሱላሰ ወሩባዕ ካለ በኋላ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን ፍትሐዊ መሆን የማትችሉ ከሆናችሁ ግን ፍትሐዊ አንሆን ብላችሁ ከፈራችሁ አንዲት ብቻ አግቡ ይላል። ከአንድ በላይ ቢያገባ ወንጀለኛ ይሆናል ይሄ ሰው። ለምን አቅሙ ቢኖረው የፈለገ ሀብታም ቢሆን ፍትሐዊ መሆን የማይችል ከሆነ ይፈቀድለት። ፍትሐዊ ሳይሆን ቢያገባ ወይንም ችሎታው ሳይኖረው ቢያገባ ይሄ ሰውዬ ይፈቀድለታል አይፈቀድለትም? ካገባ ይሄ ሰውዬ ያለ አቅሙ ሳይሆን ቢያገባ ነገ መልቂያ ቅጣት ይጠብቀዋል ወይ? አሁን ቅጣት ይጠብቀዋል።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ካነት ዐንደሁ እምረአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመል ቂያመቲ ወሸቁሁ ሳከሁ وفي رواية أخرى قال النبي صلى الله عليه وسلم من كانت عنده امرأتان في الدنيا فمال إلى إحداهما جاء يوم القيامة وشقه معي. ነቢያችን ሰለላሁ ዐለይሂ ወሰለም በምድር ሲኖር አንድ ሰው ሁለት ሚስት ይኖር በመካከላቸው ፍትህን ሳያደርግ የሞተ ነገ የትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ይለጥማል። ይሄ ትልቅ ቅጣት ነው። ወጣች አላረም። ስለዚህ የማስተዳደር አቅሙና ችሎታ ካለው ነው ሊያገባ የሚችለው አንድ ሰው። ያን ካልቻለ አይፈቀድለትም። ሲያገባም አላማው ምንድነው ከተባለ ከማግባት በስተጀርባ እንደ ኢስላም መልካም ዘርን አፍርታችሁ እንድትሄዱ ዘንድ ነው ያለው አምላክ። አያችሁ። ይሄን ግን መጽሐፍ ቅዱስ ላይ ስናየው ጊዜ ከፈለግሽ አሳይሻለሁ። ጳውሎስ አንድ ሰው በስሜት እንትን ከሚቃጠል ቢያገባ ይሻለዋል እያለ ከስሜት ጋር እያይዞ የሚያነሳው መጽሐፍ ቅዱስ ነው እንጂ ኢስላም አይደለም። እሺ ሌላ ጥያቄ አለሽ? እሺ ሶስና ሰላም ሶስና አለሽ? እሺ ራስ ምታት የጠፋ ሰው ወአለይኩም ሰላም ወራህመቱላህ السلام عليكم ورحمة الله وبركاته. حسون دمناችን ኡስታዛችን እንዴት ነህ? ወራህመቱላህ ወበረካቱ። እንዴት ነህ? ጠፍተሃል? አዎ ጠፍቻለሁ። የዱንያ ነገር እንግዲህ ምን ታደርጋለህ? ስራው ምንም ትንፋሽ አልሰጠንም ወላሂ። ከጠዋት እስከ ማታ ሩጫ ብቻ ነው። መርሐባ መርሐባ። አላህ ይክስልህ። እሺ ኡስታዝ ከሰማኝ ሰላም ብለው ደስ ይለኛል። ኡስታዝ ሰላም አለይኩም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ናችሁ? አለን አልሐምዱሊላህ። ከተሉ ታርቀገቡበት ጤናችሁ ሁሉ ሰላም? አልሐምዱሊላህ። ባረከላሁ ፊኩም። ሁሴኑ ቀጥል። መርሐባ መርሐባ። ጀዛኩም እሺ ቀጥል። እሺ ከላይ ያላችሁ ጥያቄ አላችሁ? ክርስቲያን ልጅ አለ መሰለኝ ጥያቄ አለ። ሰላም ስጦታ ሰላም እንዴት ነሽ? ጥያቄ አለሽ? እሺ ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ አለኝ። እሺ ጥያቄ ምንድን ነው? አንዲት ልጅ የሌላ እምነት ተከታይ የሆነች ልጅ መጀመሪያ እሷ ያኔ ወደ እስልምና ከገባች በኋላ ነው ለቤተሰብ መላክ ያለብኝ ወይስ ቅድሚያ ነው ለማለት ነው? ሰልማ ልትሰልም ፈልጋ ልታገባት ፈልጋ ነው? ሸበካ ይዞኛል እኔ ነው መሰለኝ። አልሰለመችም ልጅቱ ገና? ብዙ እሺ እየሰማህ ነው? ልጅቱ አልሰለመችም ያልከው? ሄሎ ኔትወርክን ስታስተካክል ትመለሳለህ። እሺ 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 አዚዝ ጥያቄ አለ? እሺ ከላይ ያላችሁ ጥያቄ ካላችሁ ቀጥሉ። አዚዝ ኤሚ ሀበሻ ሰላም አለይኩም ሰላም። እሱ ሁለት ጥያቄ ነበረኝ። እሺ እዚህ ያለውበት የምኖርበት ቦታ አፕሊኬሽን ተጠቅመን ነው የምንሰግደው ማለት ነው። አዛን አይለኝ እና እስካሁን እንደዛ ነበረ። በቅርቡ አልሐምዱሊላህ አዲስ መስጊድ ተሰርቷል እና የእነሱን የመስጊዱን ሰዓት ደግሞ ስናየው
ከአፕሊኬሽኑ ጋር የተለያየ ሰዓት ነው አዛን የሚለው ማለት ነው። እሺ መስጂዱን ተከትላችሁ ሲገሩ እና ክል መራራቅ አይመስለኝም። ተወሰኑ ደቂቃዎች ናቸው የሚሆነው። በአጠቃላይ መስጂዱ ጊዜውንና ወቅቱን ጠብቆ አዛን የሚያደርግ ከሆነ እዛ ነው መስገድ ያለባቸው። መስጂዱን ተከትላችሁ ኦኬ። ሎኬሽኑ ግን የሚለው እዚህ ነው፣ ግን የአፕሊኬሽኑ 1 ሰዓት ነው 30 ደቂቃ 40 ደቂቃ ያረፍታል። ጊዜውን ጠብቆ የሚያደርግ ከሆነ የዚያ መስጂድ አዛን ያንን አዛን ተከትላችሁ ነው የምትሰግዱት። አፕሊኬሽኑ ላይ ይችላለች። እሺ ሁለተኛ ጥያቄ ደግሞ አሰጡሽ። እሺ ነጥብ علي قالوا لقد علمت ما لنا في بناتك من حق وإنك لتعلم ما نريد. እሺ እዚህ ያላችሁ ሁላችሁም ወንድማ ኡስታዛችን ሳዳት ከማልን እና ራስ ምታትን ከላይ ፎሎ አድርጓቸው። እሺ ትጠቀሙባቸዋላችሁ። እሺ ጥያቄ ያለው ይጠይቃል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና ነህ? አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ ጥያቄ ይሄ መውሊድ የሚያከብሩ ሽርክ የሚያስኬዱ አሁን መስጊዶች ጋር አሉ ሀገራችን ላይ እና አሁን ተከትሎ መስገድ እንዴት ነው? ሽርክ የሚሰራ ኢማምን ተከትሎ መስገድ አይቻልም በፍጹም። እሺ አሁን እሱን ባናቅ መውሊድ ምናምን ጫት የሚቅሙ ከሆኑ እንዴት ነው ተከትሎ መስገዱ? እንዴት ነው የምናውቃቸው? ይሄን ማለት መስገዱ ከሽርክ በታች የሆኑ ስራዊ ጥፋቶችን አስመልክቶ ለሁለት ይከፈላሉ። እንደተጠቃላይ ከእስልምና የሚያስወጣ የሆነ ስህተት ካለባቸው እነዚህ ሰዎች በፍጹም እነዚህን ተከትሎ መስገድ አይቻልም። ለምሳሌ ኢዛ ካነ የድዑ ገይረላህ ወየስተጊሱ ቢገይሪላህ ከአላህ ውጭ ሌላን አካል የሚጣራ ከሆነ ከአላህ ውጭ በሌላ አካል እርዳታን የሚለምን ከሆነ ከሙታኖች፣ ከነቢያት፣ ከወልዮች ተብለው ከሚጠሯቸው እነዚህን ተከትሎ መስገድ አይቻልም። ነገር ግን ከዚያ ውጭ ከሆነ ለምሳሌ መውሊድን ማክበር የሚለው ከሆነ መውሊድን የሚያከብር ሰው በመውሊድ ውስጥ ሽርኮችን ይሰራሉ እነዚህ ሰዎች። ለምሳሌ ከነቢያችን ሰለላሁ ዐለይሂ ወሰለምን እናወድሳለን ወይም እናመሰግናለን መድህ እናደርጋለን በሚል ስም የሚሏቸው ግጥሞች ላይ ሽርኮች አሉ ብታዩ። ስለዚህ እነዚህን ሰዎች ተከትሎ መስገድ አይቻልም። ምክንያቱም በዚያ በግጥሞቻቸው ውስጥ በርካታ ሽርኮች አላቸው። ከመውሊድ አካባቢዎች መካከል አንደኛው ሲናገር ለምሳሌ ሐሰኑ ልበና የጀማዓት ልኢኽዋን አልሙስሊሚን መስራች የሆነ እሱ መውሊድ አከብር ነበር ብሎ በግልጽ ይናገራል። መውሊድ እናከብር ነበር፣ ሩቅ መንገድንም መውሊድ ለማክበር እንሄዳለን በእግራችን አለ። በዚያም ላይ ግጥሞችን እንላለን እርሳቸውን እያመሰገንን ነብዩ ሰለላሁ ዐለይሂ ወሰለም ከምንላቸው ግጥሞች መካከል ምን ይላል? هذا الحبيب مع الأحباب قد حضر وسامح الكل فيما قد مضى وجرى እያለ ይናገራል። ምን ማለት ነው? هذا الحبيب مع الأحباب قد حضر ይህ ወዳጃችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከእኛ ከወዳጆቹ ጋር ተሐድሯል ይላል። ተሐድሯል ሲሉ ሰምታችሁ ታውቃላችሁ? መተሐደር ማለት ተጥዷል፣ ተገኝቷል። ዛሬ ከኛ ጋር ወዳጆቹና አብረው ከኛ ጋር ተገኝተዋል፣ ተሳትፈዋል ብላ ያምናሉ። وسامح الكل فيما قد مضى وجرى እንላለን አለ። وسامح الكل ሁላችንንም ይቅር ብሎናል። ፊማ ቀድ መዳ ወጀራ ያለፈውንና የተከሰተውን ኃጢአታችንን ሁሉ ይቅር ብሎናል። والله هذا كفر بالله سبحانه وتعالى لأن الله سبحانه وتعالى يقول في سورة آل عمران ومن يغفر الذنوب إلا الله كالله مستقر لله ኃጢአትን የሚምር አለ የለም። وسامح الكل فيما قد مضى وجرى ያለፈና የተከሰተውን ሁሉ ወንጀላችንን ምሮልናል ይላሉ ሰዎች። የሚገርማችሁ አውራድ እያሉ የሚሏቸው ሐሙስ ላይ ሀገራችን ላይ እንዲህ የዛኔ በተቆጣጠሩ ጊዜ በማይክሮፎን አድርገው ይሉ ነበር ሁሌ። እስካሁንም ድረስ አላውቅም እንጂ በፊት አንዋር መስጂድ ሐሙስ ይባላል። በማይክሮፎን ቁጭ ብላችሁ ብትሰሟቸው እንደ አረበኛውን ብትችሉ ማለት ነው እንዳለ የሽርክ ቃላቶች ናቸው። ኹዝ ቢየዲ ያ ረሱላህ አንተ የአላህ መልእክተኛ ሆይ እጄን ያዙኝና ካለሁበት ጭንቅና መከራ አውጡኝ እያሉ ይለምናሉ። አማ ዩጂብ አልሙጠር ኢዛ ደዓህ ይላል አላህ ደግሞ በቁርአን ላይ የተጨናነቀንና የተቸገረን ሰው ካለበት ጭንቅና መከራ ከኔ በስተቀር ማን አለ የሚያወጣው እያለ ይናገራል። አይ አንተ ብቻ አይደለም ረሱልም ያወጣሉ ብላ ያምናሉ እነዚህ ሰዎች። ወላ ሽርኩን ቢላህ ሱብሓነሁ ወተዓላ
وأنت الواقي من عذاب الله لا فجهنم سات طباقنا عند راسه ይሏቸዋል። ይሄ ሁሉ ስህተት ነው። ወተሸ فأغثنا يا رسول الله أنت الله ملكتنا እርዳታ እንሻለን ይላሉ። والاستغاثة نوع من أنواع العبادة دل عليها كتاب الله وسنة رسوله صلى الله عليه وسلم. قال الله سبحانه وتعالى في سورة الأنفال إذ تستغيثون ربكم فاستجاب لكم. الله استغاثا سيانسا لأركب الشيء المسرى يملكوا سرعة دهونا يقلسا وفاشها. فلما كانت الاستغاثة نوع من أنواع العبادة وجب صرفها لله وحده فمن صرفها لغير الله سبحانه وتعالى فهو كافر مشرك ولا تجوز الصلاة خلفه كزيان السوء جربان للتقرأي هين سوى تكتلوا مسكرة إن شاء الله والله لم يذكر رأسه ماشي نعم من ذلك يستاس نتجمعنا نقرأ قبل أن تنزيقا جزاك الله جمر طيب ያው እኛ ዋና ዓላማችን ሰዎች እንዲቀኑ ስለሆነ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብሎ መጥራት ከአላህ ውጭ አይቻልም ሲባል ሰዎች ያደጉበት መንገድ ያስተማሯቸው በየመስጂዱ ያሉ ትልልቅ ጉልቤነን ባዮች በእድሜ ከፍ ያሉ ስላሉ ነብዩን ማይወዱ ሰዎች መጡ ይላሉ። አሁን እኛ ችግር የለም እውነተኛ ወዳጅ የሚለየው የቂያማ ቀን ነው። ምድራችን ላይ ማሳያው ቢኖርም ማን ይወዳቸዋል ማን አይወዳቸውም በሚለው ግን ነብዩ ራሳቸው ፍርዲስት ውስጥ በምን ጉዳይ እሳቸው ከአላህ ውጭ መጠራት ይችላሉ ወይስ አይችሉም ከሚለው ማለት ነው። ምን አሉ? ላቱጥሩኒ እኔን ያለ ደረጃዬ ከፍ እንዳታደርጉኝ አሉ። አሁን ልብ በሉ የአላህ ባሪያዎች ሆይ እኛ ስናነሳ የምናነሳው ሐዲስ ነው፣ ቁርአን ነው፣ የሷሃባዎችን ንግግር ነው። ላቱጥሩኒ እኔን ያለ ደረጃዬ ከፍ እንዳታደርጉኝ በቂ እኮ ነበር አይደል? ወላሂ እንደ ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አዛኝ የለም። ለምን እኛ እንዳንጠምነውና የሚፈልጉት ከዒሳ በላይ እስከ ቂያማ ድረስ ማንም ከላይም ከታችም የተወደዱ እንደሆኑ ስላወቁ ምን አሉ? ላቱጥሩኒ ያለ ደረጃዬ ከፍ እንዳታደርጉኝ ከማ አጥረቲ ነሷራ ክርስቲያኖች ያለ ደረጃው ከፍ እንዳደረጉት ማንን? ኢብነ መርየም የመርየም ልጅ የሆነውን ዒሳን ምን ብለውታል? ራሱ አምላክ ነው፣ የአምላክ ልጅ ነው የመሳሰለው እንዳሉት እኔን እንዳትሉ አሉ። ፈኢነማ አና አብዱሁ እኔ እኮ ባሪያው ነኝ አሉ። አላሁ አክበር። ፈቁሉ እኔን በተመለከተ በሉ አብዱላሂ ወረሱሉ ባሪያውና መልእክተኛው ነው በሉ። እኛ ደግሞ ይሄን እንደምንል በማስረጃ ልንገራችሁ። መሬት ላይ አንድ ሰው በሁለት እግሩ ተንበርክኮ ራሱን አስተናንሶ አሰላሙ አለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱ ማን ስላዘዘ? ነቢዩ ስላዘዙ። አሰላሙ አለይከ የአላህ ሰላም በአንተ ላይ ይሁን፣ አዩሃ ነቢይ አንተ ውድ ነቢይ ሆይ፣ ወረሕመቱላሂ የአላህ ምዝነት፣ ወበረካቱ በረከቱን በእርሶ ላይ ይሁን። ቀጠልና ደግሞ ምናል አለፍ እንዳል አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ከማ ሰለይተ ዓላ ኢብራሂም ወዓላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ ዓላ ሙሐመድ ወዓላ አሊ ሙሐመድ ከማ ባረክተ ዓላ ኢብራሂም ወዓላ አሊ ኢብራሂም ኢነከ ሐሚዱን መጂድ። ስለዚህ ወንድምና እህቶቼ ሆይ ለዒሳ ካልተቻለ ክርስቲያኖች ለሚያመልኩት እሱን ማምለክ ካልተቻለ ያውም ልብ በሉ ዒሳ በሕይወት አለ። የት? ሁለተኛው ሰማይ ላይ ተመልሶ ይወርዳል። መቼ? ቂያማ ሲደርስ። ነቢዩ ሙሐመድስ ሰለላሁ ዐለይሂ ወሰለም ሞተዋል። አይሻ ቤት መዲና ተቀብረዋል። ግን ሁለቱም የአላህ ባሪያዎች ናቸው። አላህ ምን አለ? ዒሳን አስመልክቶ በል ተብሎ ኢኒ አብዱላህ አለ። እኔ እኮ የአላህ ባሪያ ነኝ። አታኒ አልኪታብ መጽሐፍ ሰጠኝ። ምን ማለት ነው? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መልእክተኛ እንዳደረጋቸው ለእሳቸው መጽሐፍ ሰጥቷል፣ ለዒሳም መጽሐፍ ሰጥቷል። አታኒ አልኪታብ ወጀዐለኒ ነቢይ ያደረገኝ። ወአውሳኒ ኢኒ አብዱላህ ደግሞ እኔ ባሪያ ነኝ። ነቢዩንም ምን እንዳላቸው? አልሐምዱሊላሂ አለዚ አንዘለ ዐላ አብዲሂ። ስለዚህ ዒሳ ታላቅ ምሳሌያችን ነው። ለዒሳ ካልተገባ ልደቱን ማክበር የነቢዩ ሙሐመድንም ልደት ማክበር አይቻልም። ሰዎች ምን ይላሉ ታዲያ? እንዴት እናስታውሳቸው? እሳቸው ሲወሱ እንዴት ትጠራላችሁ፣ እንዴት ትጠላላችሁ ይሉናል። አረ ክሳችሁን ወቁት። ወላሂ ከእንቅልፋችን ከተነሳንባት ሰዓት ጀምሮ ምን እንላለን? እሳቸው ያስተማሩንን ይዘን አልሐምዱሊላሂ አለዚ አሕያና ባዕደማ አማተና ወኢለይሂ አንሹር። ማንን አስታውሰን? አረሳናቸውም። ሐታ ሰው ሞቶብን ቀብር ውስጥ ስናስገባ
እኛ ሞተን ሰዎች ሲያስገቡን ቢስሚላህ አላ ሚለቲ ረሱልላህ ባላህ ስም በመልእክተኛው መንገድ ብለው ነው የሚያስገቡን። እና ብዙ ሰው ከመውሊድ ሊወጣ ይገባዋል። እሳቸውን ማስታወስ ብቻ አይደለም ዋናው ዓላማ፣ ሰዎችም ባላህ ላይ አምፀው የአላህን ስልጣን ለነቢዩ ሙሐመድ መስጠት ነውና። ደግሞ ቢድዓ አንድ ጊዜ እሺ አንበል፣ በቃ አንስማማ። ከተስማማንላቸው በኋላ በዛ ይቆሙ። ራሳቸው አህባሾች ምን ይላሉ? አላህ ይምራቸውና የአብሬቶች መውሊድ ረጀብ ላይ ነው የሚከበረው፣ የመጀመሪያዋ እሁድ ላይ ነው የሚከበረው። ምንድነው ማስረጃችሁ? ይሄ ለአብሬት ሼኾች ነው ሲባሉ አይደለም አሉ። እና ታዲያ ለማን ነው ሲባሉ የነብዩ መውሊድ እኮ ነው አሉ። እንዴ ነብዩ እኮ በረጀብ አልተወለዱም ሲባሉ ምን አሉ? ረጀብ ማለት እሳቸው የተጸነሱበት ነው አሉ። እንግዲህ አብደላ የተባለው አባታቸውና አሚና የተባለችው እናታቸው አብረው ሲተኙ የነብዩ አባትና እናት አልጋ ላይ ሲተኙ ቦታው ላይ ነበሩ። ቆጥረው ነው የመጀመሪያዋ እሁድ ናት እሳቸው የተጸነሱባት ብለው። የግፋቸው ግፍ ደግሞ ልንገራችሁ፣ ሌላ ግፋቸው። አሁን ሁሴን ነው ወንድማችን አንስቶታል። እሳቸው ይመጣሉ ብለው ያምናሉ። እኛ አይደለም የዋሸንባቸው። የሽርክ መንዙማ ባያቸው ምን ይላል? አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከነ አስሐባዎቹ ነቢ መጡላችሁ ይላሉ። ከዛ አገራችን ላይ በተለይ ወደ ሰሜኑ ክፍል አንዲት መስገጃ ትደረግና ድሮ ከሌ ይባል ነበር። መስገጃ ከመምጣቱ በፊት ነጭ ፍየል ወይ ነጭ በግ ሲታረድ ቆዳው ይለፋና ምን ይደረጋል? ትቀመጣለች። ነቢ ከና ሷሃባዎቻቸው ሲመጡ እዚህ ነውና የሚቀመጡት፣ አንድ ሰው እንዳይቀመጥበት ይባላል። አሁን ልብ በሉ፣ ነቢዩ ሰለላሁ ዐለይሂ ወሰለም 100 ምናምን ሺህ ሷሃባ ተሰብስቦ ማለት ነው አንድ መስገጃ ላይ ተቀመጠ ማለት ልክ የህፃናት ፊልም ላይ አክተሩ እኮ ያንን ሁሉ ህዝብ ወደ ጉንዳንነት ቀየረው እንደሚባለው ለጉንዳኖች እንኳን 100 ሺህ ጉንዳን ለማይበቃው ቦታ ነቢዩ ከና ሷሃባዎቻቸው ሲመጡ እዚች መስገጃ ላይ ነው የሚቀመጡት ይላሉ። ወንድሞቼ እሳቸውን ወደድን ብለን ሰይጣን አይጫወትብን። እዚሁ ሀገራችን ላይ ነው የሰማችሁት። ደጋግሜ ድምጽ ፋይሉን ለቅቅ ያለው ከነቢዩ በፊት 39 ነቢያትን ጸጉራቸውን የላጨ ነቢያችንንም ጸጉራቸውን 40 የላጨ ሰው እኮ አበልቃሲ የሚባል ኢትዮጵያዊ ሰው አለ ብለው በድምጽ ፋይል ነው የለቀኩት። ስለዚህ እንውጣ፣ ሱናን እንወቅ። ማንም ድሪቶውን ሲያደራብን ክህደትን ሲያሸክመን አሜን ብለን ልንቀበል አይገባንም። ዲናችንን ከተማር ማንም አይጫወትብንም። ወንድሞቼ ሼህ ሙሂዲን የሚባለው ወሎ ገታ ላይ ያለው ሼህ አሁን በቅርብ ቀን የለቀኩት ደግሞ የድምጽ ፋይል አለ። ምን ይላል? ቀላል ሰው እኮ መሰልኳችሁ፣ አታቆኝም። ነቢዩ ሲወለዱ እኮ በድምጽ ተጠጃለሁ አለ። ቦታው ላይ ነበርኩ አለ። በቡራቅ ደግሞ ወደ ቤተል መቅዲስ ሲሄዱ አብዱልቃድር ጄላኒ ያኔ ስላልተፈጠሩ አለ። እሱ ግን ከሳቸው በፊት ተፈጥሮ ማለት ነው። የአብዱልቃድር ጄላኔን ሩህ ልክ እንደ ደረጃ ተውጣተው ነው ቡራቅ ላይ የወጡት። ቡራቋን ቀድሟት ደግሞ የት ሄደ? ቤተል መቅዲስ። እዛ የተሰበሰቡት ሰዎች ምን ይላሉ? አጀብ እያሉ ይሰማሉ። ስለዚህ በተለይ እኔ ወንድሞቼ ሰሜኖችን ትጠላለህ እንዳትሉኝ፣ እኔም ከሰሜን ነኝ። በአባቴም በእናቴም ዘርን መካድ አይቻልም። ዘሬንም መቼም ቢሆን አልክድም። አማራ ክልል ላይ ግን በጣም ልንለፋ ይገባናል። እዛ ክልል ላይ ያለውን ሽርክ ሁላችንም ታግለን በጣም ልንለፋ ይገባናል። ኦሮሚያ ላይ ያሉ ወንድሞቻችን ኦሮሞ ክልል ላይ ያለውን ሽርክ ወገባቸውን አስረው ኦቦሌሳን ኬኛ እያሉ ምን ማድረግ አለባቸው? ዳዕዋቸውን ማድረግ አለባቸው። ትግራይ ላይ የትግሬ ዱዓቶች፣ በጉራጌ በስልጤ በዚህ መልክ ከታገል ኡማው በጠቅላላ አንድ አላህን በብቸኝነት ካመለከ፣ ነቢዩን ብቸኛ ነቢዩ አድርጎ ከተከተለ፣ እስልምና ሃይማኖትን ብቸኛ የተድላው ምንጭ አድርጎ ከተንቀሳቀሰ አላህ ይረዳናል። እንማር፣ እናስተምር። ይሄን ለማለት ነው ወንድሜ። አፉ በለኝ እንግዲህ። ጀዛከላሁ ኸይራ ወባረከላሁ ፊክ። ደስ የሚል ምክር ነው። አላህ ይባርክ ፊክ። እሺ ቀጥሉ። አንዲት ደግሞ ጥያቄ ያለችኝ ደግሞ በጣም ብዙ ጊዜ ራሴ ላይ የምትመላለስ ስጁድ ለሰው አይወረድም ይባላል። ጉልበት መሳም ለእናትህ እንዴት ነው? ለእናትህ ዝቅ ማለት እሱን ለማድረግ ብሎ ነው አብዱላህ ማነው ሁዘይፋ ብን አልየማን ነቢያችን ሰለላሁ ዐለይሂ ወሰለም በላኩት ጊዜ አው ሙዓዝ ብን ጀበል ከሁለት አንዳቸው መጥቶ ሊያጎነብስላቸው ፈለገ። እንደዚህ ዝቅ ብሎ ሊስም እርሳቸው
ነቢያችን ሰለላሁ ዐለይሂ ወሰለም ከለከሉት። ምን እያደረክ ነው አሉት። አክብሬያቸው ዝቅ ብዬ ምናምን አለ። በቃ ነቢ ሰለላሁ ዐለይሂ ወሰለም ኢነሁ ላ ዩርከዑ ኢላ ሊላህ አሉት። ከአላህ በስተቀር ለሌላ ለማንም ዝቅ አይባልም ብለው ከልክለውታል። ስለዚህ አይቻልም፣ አይፈቀድም። ግንባሯን ልትስማ ትችላለህ። ዝቅ ያለ ቦታ ከሆነ ተቀምጣ ከሆነ እሷ የዛን አንተም ዝቅ ብለህ ባለችበት ደረጃ ልትስም ትችላለህ እንጂ እንዲህ እግር ላይ ሄዶ እስከ መውደቅ ድረስ በዚህ መድረስ እየተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ በስተቀር ለሌላ ለማንም እንዳታጎነብሱ ብሏል። ኢነሁ ላ ዩርከዑ ኢላ ሊላህ። እሺ ቀጥሉ። ሌሎች ከላይ ይሰቧቸዋል። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ነው? አልሐምዱሊላህ። አንድ ጥያቄ ነበረኝና ጥያቄው ማለት ነው አንድ ሴት ኒካ በስሟ በምትጠራበት ስሟ ኒካ ታሰረች። እሺ ከዛ ባሏ ለምሳሌ እያቆላመጠ ሌላ በሌላ ስም ቢጠራት ከኒካው ጋር ችግር ያመጣል? ያኔ ችግር አለው? ችግር ያመጣል። ነቢያችን ሰለላሁ ዐለይሂ ወሰለም ሚስቶቻቸውን እያቆላመጡ ይጠሯቸው ነበር። ችግር የለውም። እናታችን አይሻ ነው ስሟ። ያ አይሽ እያሉ ያ ሁመይራ እያሉ እያቆላመጡ ይጠሯት ነበር። ስለዚህ ባል ሚስቱን ወይንም ልጆችን አቆላምጦ ቢጠራ ችግር የለውም። ዘይነብ የምትባለው ልጃቸውን ያዝ ወይንብ እያሉ እያቆላመጡ ይጠሯቸው ነበር። ስለዚህ ባል ሚስቱን አቆላምጦ ቢጠራ ተወዳጅ ነው። እንዳውም እሷን የሚያስደስታትን ነገር ሐራም እስካልሆነ ድረስ እሷን የሚያስደስት ነገር ያደርግላት። እሺ ከዚያ መካከል ሴቶች መመስገን፣ መወደስ፣ አቆላምጦ እንዲጠራቸው ይወዳሉ አይደል? ያ ነው። እሺ